የሚገርማችሁ ልመጣ ሳምንት ሲቀረኝ ኦልሬዲ ብር ልክ ያለው በቃ ቤቱ ለእንትን ስለሚፈርስ ስላልታደሰም ቤቴ ለልማትም ስለሚፈልግ በቃ ኮንዶሚኒየም ተከራይ ምናምን እንደዚህ አድርግ ገንዘብ አንተ ጋር ያለው እንትን ማይል ከሆነ ብዬ ምናምን ብር ልክ ያለው ወደ ስንት ሺህ ብር ላኩኝ ምናምን አይ ቲንክ ወደ 90 ሺህ ብር 70 ሺህ ብር ብቻ እንደዚህ ላኩኝ። ጠላታችሁ ይጥፋ ጠፋ በቃ ጠፋ። ስደውል ስልክ አይነሳም። በማንም ላገኘው አልቻልኩም። በጣም ነው በቃ ማለት የሰው ልጅ እንዴት ነው በዚህ ልክ ሱሱን የሚያስበልጠው? ከቤተሰቡ ከትዳሩ ከልጆቹ ከባለቤቴ የሚለው እንዴት ሱስ ይበልጣል? እንዴት ምን አይነት ነገር ውስጥ ገብቶ ነው ምናምን ነገር የሚለው ነገር እኔ ጋር በጣም በቃ ማለት አንዳንዴ ያከበራችሁትን ያህል የምታወርዱት ሰው ታውቃላችሁ። ያከበራችሁትን ያፈቀራችሁትን በጣም ቦታ የሰጣችሁትን ያህል በጣም አንሶ የሚታይባችሁ ሰው ቢኮዝ ያንን ገንዘብ ስልክለት ጋይስ እኔ ምን ብያለሁ? ይሄ ገንዘብ ማለት ከዚህ ቀደም ብዙ ፔኖች ስለነበሩብኝ ብዙ ገንዘቦች ስለጠፉ ከዛ በኋላ ብዙ ነገሮችን ስለሰማው በቃ የጠፋው ጠፋ ያለፈው አለፈ። ከዚህ በኋላ ግን ራስን ጠብቅ በቃ እስቲ አትሊስት ብዙ ነገር ዛጋም ልጄን የመጀመሪያ ልጄ ብዙ ዋጋ ከፍሏል እኔ ከትዳሬ እንትን ማለቴና ይሄኛውም ልጄን ዋጋ ላለማስከፈል ብዙ ርቀት ሄድኩኝ። በጣም መታገስ የሌለብኝን ጥግ ድረስ የእውነት ምክንያቱም እናንተ እየሰራችሁ ያ ሰው የሚያጠፋ ከሆነ ምንድነው ታዲያ የእናንተ መስራት የእናንተ ሰው ለመሆን መፍጨርጨር የእናንተ እዚህ ጋር የሆነች ነገር አስቀምጣለሁ ብሎ ማለት እኔ ጋይስ ላይፌን ወደፊት ሼር አደርጋላችኋለሁ። በጣም በብዙ ቻሌንጅ ነው እናት አባቴ ተለያይተው ኦልሞስት 10 ምናምን ዓመት ብዙ ቻሌንጅ አሳልፌ ነው እዚህ ራሴን ያበቃሁት እዚህ ደረጃ ስደርስ ማለት ነውና አይ ዶንት ኖ ደግሞ ለምን እንደሆነ ባላቅም በጣም ፈተናዎች በዙብኝ አላቅም። እግዚአብሔር ለበጎ ሊሆን ይችላል እና በጣም አዘንኩኝ። በጣም ነው ነገሮች እንትን ያልኩት። ምግብም ሰርተን ቤት አጽድተን ልጅ አጥበን ምግብ ለሱ አቅርበን ደግሞ አንዳንድ አለ ማማስ ቦይ ቁጭ ብሎ ምግቡን የሚጠብቅ ከዛ ማንኪያውን እያንኳኳ ጨምሩልን አይነት ማስታወቂያ የሚሰራም አለ። ይኸውልህ እኛ ከብዙ ነገር ጋር ነው እየተፈተነን ያለ ነው ሴቶች። ይኸውልህ አንድ አድጎ ያልጨረሰን ወንድ ጉዲፈቻ እንወስዳለን ሄደን አግብተን ጉዲፈቻ ነው እየወሰድን ያለ ነው። አሁን ዘንድሮ ትዳር አይደለም። ይኸውልህ አንድ እንትን ቀበሌ የሚያክል አበባ ይልክና ሽምግልና ብሎ ይመጣል። ከዛስ የቤት ሰራተኛ በአበባ ገዝቶ ቤቱ ያስገባል። እኔ እንደዛ ነው አሁን እየገባኝ ያለው። አበባማ ሳይ ለዘንድሮ ሽምግልና ላይ በቃ የቤት ሰራተኛ በደላላ በቃ እላለሁ። በቃ እነዚህ ሽማግሌዎች በተለይ አሁን ሽማግሌ ማቀው ለኔ ተላኩልኝ ሽማግሌዎች ስለማቅ በእድሜ የገፉ ኑሮን የሚያውቁ የሚያወሩትን የሚያውቁ ናቸው ለሽምግልና እኔ ቤት የመጡት እንግዲህ